ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ በጣም የሚያስደንቅ የመጽሐፍ ቅዱስ ክፍል አለና ይሄ ክፍል በጣም ነው ሁሉ ጊዜ ሳይ የምደነቀው። በዚህም ክፍል ላይ አንድ የእግዚአብሔር ቃል አለ። ቁጥር 38 ላይ እግዚአብሔርም የናዝሬቱ ኢየሱስ ክርስቶስን በመንፈስ ቅዱስና በኃይልም ቀባው ይለናል። ይሄ ቅባት ኢየሱስን መልካምን እያደረገ ዞር ይላል። ከዚህ ቅባት የተነሳ ወደ ኢየሱስ የመጡ ሁሉ ይፈወሱ ነበር፣ ነፃ ይወጡ ነበር፣ ከደዌያቸው ነፃ ይሆኑ ነበር፣ የኃጢአት ቀንበር ይሰበር ነበር። ኢየሱስን የሚያይ ከሱ ጋራ የሚሆን ሁሉ ከዚህ ቅባት የተነሳ የዚህ ፈውስ ተቋዳሽና ተካፋይ ነበሩ። ስለዚህ ዛሬም በህይወታችሁ ላይ በዘመናችሁ ላይ የናንተ በሆነው ነገር ላይ ሁሉ ይህንን ቅባት አውጃለሁ፣ ይህንን መንፈስ አውጃለሁ። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይልም ቀባው፣ እርሱ መልካምን እያደረገ ዞረ ተብሎ ተጻፈ። ከዚህ ቅባት የተነሳ ደዌ እንዲነቀል ጸልያለሁ። ከዚህ ቅባት የተነሳ በሽታ እንዲፈወስ ጸልያለሁ። ከዚህ ቅባት የተነሳ መልካምነቱ በቤታችሁ፣ በህይወታችሁ፣ በዘመናችሁ ላይ እንዲገባ ጸልያለሁ። ከዚህ መንፈስ ጋር በኢየሱስ ስም፣ ከዚህ ቅባት ጋር በኢየሱስ ስም የምትሉበት፣ የምታድሩበት፣ ነፃ የምትወጡበት እንድትሆኑ ጸልያለሁ በጌታ በኢየሱስ